አብዛኛው ሰው የእግር ኳስ የሚያይበትን አፕሊኬሽን እየፈለገ ይገኛል። ነገር ግን አብዛኛዎቹ ሰዎች እንደፈለጉት አፕሊኬሽኖችን የትኛውን ቦታ ላይ ሰርች ቢያደርጉ እያገኙ አይደለም። በዛሬ ቪዲዮ ግን የምንመለከተው የተለያዩ የእግር ኳስ ላሊጋ፣ ፕሪሚየር ሊግ እንዲሁም ደግሞ ቡንደስ ሊጋ የመሳሰሉትን የምንመለከትበት እና በመሀሉም ደግሞ ስፖርት ፋይት ያለበትን ቦክስ ያለበትን የምንመለከትበትን አንድ ምርጥ አፕሊኬሽን ነው ማለት ነው። ወደ አሰራሩ ቤተሰቦች በመጀመሪያ ወደ ቴሌግራም እንገባና እዚህ ጋር ሰርች ማድረጊያው ላይ ሊባህ 1621 ብለን ሰርች እናደርጋለን ማለት ነው። ልክ እንደዚህ አይነት ከመጣላችሁ በኋላ ይሄ ከላይ ያለውን እሱን አንድ ጊዜ ትነኩታላችሁ። ከዛ እዚህ ጋር እንደምትመለከቱት እዚህ ጋር ይሄኛውን እሱን አንድ ጊዜ ትነኩትና እናንተ ጋር ዳውንሎድ ታረጉትና ልክ እንደዚህ ካደረጋላችሁ በኋላ ትነኩታላችሁ። ከዛ ኢንስቶል የምትለውን አንድ ጊዜ እናካታለን ማለት ነው። ከዛ ኢንስቶል እስከሚያደርግ ትንሽ እንጠብቀዋለን። ከዛ ኦፕን እንለዋለን ማለት ነው። ኦፕን ካልን በኋላ ቀጥታ እንደዚህ ያመጣናል። እዚህ ጋር ጆይን አርጉ ነው የሚለው፣ እኛ ግን አሁን አንፈልግም። ከዛ አሁን ይኸው እዚህ ጋር እንደምትመለከቱት እውነተኛነቱን ለማረጋገጥ አሁን እዚህ ጋር አርሰናል እየተጫወተ ይገኛል ማለት ነው። ቻምፒየንስ ሊግ ከአትሌቲኮ ማድሪድ። ከዛ እዚህ ጋር ባክ እንላለን። ልክ እንደዚህ ያመጣ እዚህ የፈለጋችሁትን ኳሊቲ ትመርጡለታላችሁ። ከዛ አሁን ያመጣልናል ማለት ነው። ያው ቤተሰቦች እንደተመለከታችሁት አሁን ቻምፒየንስ ሊግ እየተጫወቱ ነው። እሱን አምጥቶልናል ማለት ነው። አሁን እዚህ ጋር ቦክስ ላይቭ የለም። እናንተ እዚህ ጋር ከፈለጋችሁ ከላይ እዚህ ጋር እነዚህን እንደዚህ ወደ ጎን በማድረግ የተለያዩ ኳሶችን የአሜሪካ ፉትቦልም ላይቭ አሁን ላይ ስለሌለ ነው፣ ቻምፒየንስ ሊግ ብቻ ነው እየተጫወቱ ያሉት ማለት ነው። ያው እዚህ ጋር ቻምፒየንስ ሊግ የሚለውን ስንነካው እንደዚህ ያመጣልናል። ፕሪሚየር ሊግ ያሳያል፣ የተለያዩ ጨዋታዎችን ያሳያል ማለት ነው። የዛሬው አፕሊኬሽን ይህን ይመስላል ማለት ነው። ብዙ ሰዎች ይህን አፕሊኬሽን ስለሚፈልጉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።